ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምንሰምታችኋል። የሃርመኒ መድረክ ፕሮግራማችን ጀምሯል። ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። እዚህ አብሮን እስከ ፕሮግራሙ ፍጻሜ ድረስ ዶክተር ሲሳይ መንግስቴ የፖለቲካ ተንታኝና የህግ ባለሙያ እንዲሁም ደግሞ ጠበቃ እዚህ አብሮን ይገኛሉ። ከእሳቸው ጋር መልካም የሆነ ቆይታ እናደርጋለን። በዛሬው ቆይታችን ወቅታዊ የሆኑ ጉዳዮችን እናነሳለን። በዋነኝነት በተለይ ደግሞ ከህወሓት መሰረዝ በኋላ እየታዩ ያሉ ጉዳዮችን በተመለከተ የምናነሳቸው ነጥቦች ይኖራሉ። ሌላኛው በተለይ ደግሞ ከሰሞኑን የኤርትራው ፕሬዝዳንት ያነሷቸው እንዲሁም ደግሞ ንግግሮች አነጋጋሪ ሆነዋል። የተለያዩ ፖለቲከኞች ምን አሉ፣ እንዲሁም ደግሞ በሀሳባቸው ዙሪያ የተነሱ ጉዳዮችን ለማንሳት እንሞክራለን። መለስ ብለን ሌሎች አዳዲስ መረጃዎችንም ይዘን እንመጣለን። ከእናንተ ጋር እንቆያለን ማለት ነው። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ቤተሰብ ያልሆናችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ የሃርመኒ መድረክ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከአፍታ ቆይታ በኋላ እንመለሳለን። እሺ ዶክተር ተመልሰናል። እንግዲህ በመጀመሪያ ትንሽ ጠፋ ብለናል። አንድ ሳምንት 3 ቀን እንደው ምናልባት ለተመልካቾችም በዚህ አጋጣሚ ይቅርታ መጠየቅ እንወዳለን። በተለያዩ ሌሎች ዝግጅቶች ላይ ጊዜያችንን ወስዶብን ነው። ነገር ግን ተመልሰናል። እንዴት ቆዩ? እንግዲህ ወቅታዊውን የሀገራችን ሁኔታ እንግዲህ የተለያዩ ወቅታዊ ፖለቲካዊ ማህበራዊ ጉዳዮች ይፈጠራሉ እና እኛም ይዘን እንመጣለን እና ብዙ ሁነቶች ተፈጥረው አልፈዋል እና አንዳንዶቹን ግን መለስ ብለን እንደው ለመግቢያ ለትውስታም እንድናነሳቸው በተለይ የሲኖዶሱ ውሳኔዎች የቅዱስ ሲኖዶሱ ውሳኔዎች አነጋጋሪ ነበሩ። ይህንን ሀሳብ እንደው እንደ መግቢያ እናነሳዋለን። ምናልባት መግቢያ ላይ ያነሷቸውን ሀሳቦች መለስ ብለን እንመለስባቸዋለን። ሌላኛው ምናልባት ኮሎኔል መንግስቱ ኃይለማርያም እንግዲህ በግንቦት ወር ላይ በጎላ ብሎ ከሚታየው ወይም ደግሞ በኢትዮጵያ ታሪክ ውስጥ ከሀገር ኮብልለው የወጡበት የሄዱበት ቀንም እንደሆነ ይታወቃል እና የግንቦት ወር ምናልባት ከነዚህ ጉዳዮች እንጀምርና መግቢያ ላይ ያነሷቸውን ሀሳቦች እናነሳለን። እውነት ነው አሸብር እንዳልከው ይህን ሳምንት ብዙ ጉዳዮች በሀገራችን ላይ ታይተዋል። ከነዚህ ውስጥ እንግዲህ ያው ግንቦት ወር እንደመሆኑ መጠን ግንቦት 13 ይታሰባል። ግንቦት 13 ሲነሳ ሁለት ነገሮችን ግምት ውስጥ እናስገባለን። አንደኛው የመንግስቱ ኃይለማርያም አገር ጥሎ መሄድ አነጋጋሪ የነበረበት ብዙ የተባለለት ጉዳይ ነው የነበረው። መጀመሪያ ልክ ለሰላም ለመልካም ነገር ሲባል መንግስቱ ኃይለማርያም አገር ጥለው እንዲሄዱ ተደረገ የሚል ዜና ነበር የሰማነው። ከተወሰነ ሰዓት በኋላ መንግስቱ ኃይለማርያም አገር ጥለው ፈረጠጡ የሚል ፍረጃ የተሰጠበት ሁኔታ ነበረ። እንግዲህ የሀገራችን ፖለቲካ ሁሉንም ነገር አየህ በተለያየ መልኩ በተቃርኖ የተሞላ ስለሆነ በሰዓታት ልዩነት የዚህ አይነት ስያሜ ሁሉ የሚሰጥበት ሁኔታ ነው የነበረው። ከዚሁ ጋር ተያይዞ ሌላው መነሳት ያለበት ግንቦት ወር እንግዲህ ብዙ የፖለቲካ ጉዳዮች የተከናወኑበት የፖለቲካ ሰዎች በጎላ መልኩ ከግንቦት ጋር የተያያዘ ታሪክ ያላቸው ሆነው የምናገኝበት ሁኔታ አለ። ለምሳሌ መንግስቱ ኃይለማርያም የተወለዱት ግንቦት ወር ነው። መለስ ዜናዊ የተወለዱት ግንቦት 1 ይመስለኛል እንደውም። ከዚያ በኋላ እንግዲህ መንግስቱ ኃይለማርያም የአገር ጥለው የሄዱት ግንቦት ላይ ነው። ጠቅላላ መንግስቱ ደግሞ የደርግ መንግስት የወደቀበትና የኢህአዴግ መንግስት ስልጣን የያዘበት ግንቦት 20 ነው። እነዚህ ነገሮችን ልታስብ ትችላለህ። ከዛ ማለፍ ብለህ ስታይ ኤርትራ ሙሉ በሙሉ ነፃ የወጣችው ግንቦት 16 ነው። ግንቦት 13 አይ ቲንክ ምጽዋ የተያዘበት ወይ እንደዚህ አይነት አካባቢ ታሪኮችም አሉ። 1982 ዓመተ ምህረት ማለት ነው። 83 እንዲህ አይነት ክስተቶች ነበሩት። በአጠቃላይ የግንቦት ወር የፖለቲካ ሞቅታ ያሉበት ወይም ብዙ የፖለቲካ ትርጉም የሚሰጣቸው ጊዜዎችን ቀናትን የምናገኝበት ሁኔታ እንዳለ ማየት ይቻላል። ምናልባትም ህወሓትም የተሰረዘው ግንቦት 5 መሆኑን ልብ ማለት ጥሩ ነው የሚሆነው። ህወሓት ከተሰረዘ በኋላ ምን ሁኔታዎች ተከሰቱ የሚለውንም እግረ መንገዱን ባጭሩ አስታውሰን ለማለፍ እንደምታስታውሰው እንግዲህ ህወሓት ማስጠንቀቂያ ሲሰጠው የተለያዩ ነገሮች ሲጠየቅ ምርጫ ቦርድ ሰረዘን አልሰረዘን የሚያመጣው ለውጥ የለም የሚል ትዕቢት ነበረ እና ማድረግ የነበረበትን አሟላ የተባለውን ሳያሟላ እንዲሁ ዝም ብሎ እኛን የሚገዛ ነው የፕሪቶሪያው ስምምነት ነው መንግስት በዚህ ዙሪያ ጣልቃ መግባት አለበት የመሳሰሉት ነገሮች ያነሳ ነበር። እሱ ልክ አይደለም። የፕሪቶሪያው ሰላም ስምምነትን ደጋግመን እንደገለጽ ነው ወደ ህጋዊ መንገድ እንዲመለስ ወደ ህገ መንግስታዊ ስርዓት
እንዲገባ ነው እንጂ ራሱን ችሎ ህግ ሆኖ ሊያገለግል የሚችልበት እድሉ የለውም። ሰው ወደ ህገ መንግስታዊ ስርዓትና ወደ ህጋዊ ስርዓት ሲባል ደግሞ የብሔራዊ ምርጫ ቦርድም በህግ የሚመራ ተቋም፣ በህግ የተቋቋመ ተቋም ነው። ስለዚህ ከሱ ጋር ያለውን ጣጣ መጨረስ ነው የነበረበት በስርዓቱ። ግን ያው በጫካ ህግ ስለሚመራ ህዝብ ከደገፈኝ ብዙ አባል ካለኝ ዞሮ ዞሮ ወደውም ሆነ ተገደው እውቅና ሊሰጡኝ ይችላሉ፣ ይመዘግቡኛል የሚል ስሜት ስለነበረው ብዙ ያን ያህል የተጨነቀበት አልነበረም፣ ወይም የተጨነቀ አይመስልም ነበረ። ነገር ግን እውነተኛው የስረዛ ውሳኔ ሲወሰን ታስታውስ ከሆነ በሁለተኛው ነው በሶስተኛው ቀን ለአፍሪካ ህብረት እና ለተለያዩ ዓለም አቀፍ ተቋማት ጭምር እና ለፌዴራል መንግስቱም ደብዳቤ የጻፈበት አቤቱታ ያቀረበበት ሁኔታ እንደነበረ ማየት ትችላለህ። የሚያስጨንቀው ካልሆነ ወይም ያን ያህል የማያስጨንቀው ከሆነ ለምንድን ነው እንደዚህ አይነት አቤቱታ ደብዳቤ ጻፈው? ለምንድን ነው በማግስቱ ብዙም ሳይቆይ ፌዴራል መንግስቱ የተባበረው እንዳልሆነ ለሰላም እሱ ዝግጁ ሆኖ ግን የፌዴራል መንግስቱ ዳተኛ እንደሆነበት ብሔራዊ ምርጫ ቦርድ ደግሞ ይሄን ሽፋን አድርጎ ህወሓትን ለመሰረዝ ህወሓትን ለማጥፋት የሚሰራ ተቋም እንደሆነ አድርጎ ስለዚህ በዚህ ዙሪያ የአፍሪካ ህብረት መድረክ እንዲፈጥር የፓናል እንትን እንዲፈጠር እንዲሰበሰብ የሚጠይቅ የፌዴራል መንግስትም ጣልቃ ገብቶ ለብሔራዊ ምርጫ ቦርድ መዝግብ ብሎ እንዲያዝለት የጠየቀበት ወይም ጥሪ ያቀረበበት ሁኔታ እንደነበረ ማየት ይቻላል። ሰው አንዳንድ ጊዜ አቅምን አውቆ መኖር መልካም ነው፣ ታላቅ ችሎታ ነው ይላል ጥላሁን ገሰሰ በአንድ ዜማው። የህወሓት ትልቁ ችግር አቅሙን አለማወቅ ነው። ሁሉም ነገር በራሱ መንገድ ብቻ የሚሄድ አድርጎ ያስባል። በዚች ሀገር እስከ ኖርክ ድረስ የሀገሪቱን ህግ ማክበር አለበት። ያውም ራሱ ያጸደቀው ህገ መንግስት ራሱ ያቋቋመው ብሔራዊ ምርጫ ቦርድ አዲስ የመጣ አካል የለም። ሰው ያን እንኳ ማክበር የነበረበት እንደነበረ ማየት ይቻላል። ከዚሁ ጋር ተያይዞ አቶ ጌታቸው ረዳ የሰጡት ቃለመጠይቅ ነበረ። ታስታውስ ከሆነ በፋናም በቴሌቪዥን በኢቢሲም የተላለፈ እሱን ተከትሎ ህወሓትን መግለጫ ወጥቷል። የሰራዊቱ አመራሮች በተለይ የሰላምና ደህንነት ቢሮ ያወጣው መግለጫ በጣም ጌታቸውን የሚያጣጥል ጌታቸውን ከሃዲ የሚል እሱ ብዙ እያደረገን ሰራዊቱን እያስራበ እያስጠማ እና ብዙ ችግሮች እንዲደርሱበት እያደረገ ሁሉ እኛ ዝም ብለነው ነበር የሚል መጀመሪያውም ጀምሮ ያው እሱ ላይ የተለየ እንትን እንደነበራቸው እሳቤ እንደነበራቸው የሚያሳይ ነው። ከዛ ታጋይ መስሎ አታለለን እና ሰራዊቱን በዚህ ደረጃ የሚወነጅል የሚያሳጣ መግለጫ መስጠቱ ትክክል አይደለም። በእርግጥ በሰራዊታችን ላይ በእንቅስቃሴያችን ላይ የሚፈጥረው ጫና የለም ይላሉ። ግን መልሰው ደግሞ ልክ እንዳልሆነ መንግስትም አቶ ጌታቸውን አፍ እንዲያስይዝላቸው የጠየቁበት ሁኔታ አለ። እርስ በርስ የሚጋጭ ነው። በአንድ በኩል ምንም ተጽዕኖ አይፈጥርብንም ይላሉ፣ በሌላ በኩል እንደገና መልሰው የፌዴራል መንግስቱን የአቶ ጌታቸውን አፍ አዘጋልን ብለው ደግሞ የተማጸኑበት ሁኔታ እንታያለህ። እና እንዲህ አይነት ነገሮች ነበሩት። ከዛ በኋላ እንደው አያይዤ ለመግለጽ አቶ ሬድዋን ሁሴንና ጌታቸው ረዳ እንደዚህ ሁለቱም አብረው መጥተው በተለመዱት መገናኛ ብዙሃን የመንግስት መገናኛ ብዙሃን ማብራሪያ የሰጡበት ነበረ። ማብራሪያቸው በዋነኛነት የሰላም ስምምነት ሂደቱ ምን ይመስል ነበረ፣ በዛ ዙሪያ ምንድነው የገጠማችሁ ችግር፣ ምን አይነት ፈተና ነበረ የሚል ነበር እና እሱን ያብራሩ ነበረ በነበረው ሂደት። ከዛ በፊት ብዙም ኦፊሻሊ ተነግረው የማያውቁ ጅቡቲ ላይ ተገናኝተው እንደነበረ፣ ሲሸልስ ላይ ተገናኝተው እንደነበረ፣ ከዛ የፕሪቶሪያው የዛ ድምር ውጤት እንደሆነ የገለጹበትና መጨረሻ ላይ አንድ ብዙ መነጋገሪያ ሆኖ የወጣ አባባል ነበረ። በተለይም ወልቃይት ጠገዴ፣ ሰቲት ሁመራ እና የጠለምትና ራያን አስመልክቶ የትህነግ ተወካዮችም ዝም ብለው ለማለፍ ፈልገው እንደነበረ፣ የፌዴራል መንግስት ተወካዮችም ወይም ተደራዳሪዎችም እነሱ ራሳቸው ካላነሱት እኛ ምን ብለን እናነሳለን ብለው ትተውት እንደነበረ የገለጹበትና ኋላ ላይ ግን የነዚህ አካባቢዎች ጉዳይ ካልተነሳና የሆነ ነገር እዚህ ሰነድ ውስጥ ካልተካተተ ሌላ ችግር የሚፈጥርበት አለመግባባት ሌላ የሚያመጣበት ሁኔታ እንዳለ ታሳቢ ያደረጉ ከተደራዳሪዎች አንዱ አይ ይሄ ጉዳይ መጨረሻ ሊፈራረሙ ሽር ጉድ እያሉ በነበረበት ጊዜ የወልቃይት ጠገዴ፣ ጠለምትና ራያ ጉዳይ በሰነዱ ውስጥ አንድ ነገር ላይ መገለጽ አለበት የሚል ሀሳብ ያቀርባሉ።
በተለይም አማራ ክልልን ወክለው ሂደው የነበሩት በጊዜው የአማራ ክልል ምክትል ፕሬዚዳንት ዶክተር ጌታቸው ጀንበር ይህን ጉዳይ አንስተው ይሄ ካልተካተተ እኔ መለሳለሁ ወደ ሀገሬ እስከ ማለት ደርሰው እንደነበረ ከዛ በኋላ ወደ ጠቅላይ ሚኒስትሩ ተደውሎ በጠቅላይ ሚኒስትሩ አግባቢነትና አማራጭ መፍትሄ ሀሳብነት አሁን በተቀመጠበት መልኩ የነዚህ ጉዳዮች ወይም አከራካሪ ጉዳዮች በቀጣይ በህገ መንግስቱ እንዲፈቱ ቁርጠኛ ነን በሚል መልኩ የሰላም ስምምነቱ አካል የሆነበት ሁኔታ አለ። እዚህ ላይ አንዳንድ ወገኖች አሁን የሆነ ሻጥር እንደነበረ ይገልጻሉ። ጥርጣሬያቸውን፣ ስጋታቸውን ያነሱበት ሁኔታ አለ። ለምን ቢባል አቶ ሬድዋም ሆነ አቶ ጌታቸው የገለጹበት መንገድ የዛን ተሳታፊ በተለይ የአማራን ተወካይ ሬዲኮል የሚያደርግ ነበረ። ከመንደር ጋር የተጣበቁ የመንደር እሳቤ ያላቸው ሰዎች በመጨረሻው ሰዓት የወልቃይት ጠገዴና የራያን ጉዳይ አንስቶ ትንሽ አስጨንቆን አስቸግሮን ነበረ የሚል ከሬድዋን ሁሴን የማይጠበቅ ነውረኛ የሆነ አገላለጽ። ምክንያቱም ዶክተር ጌታቸው የቡድኑ አባል ነው የነበሩት፣ ተደራዳሪ ነው የነበሩት። የመንደር እሳቤ አድርገው ወይም ከመንደር ጋር ሂደው ከጎጥ ጋር የተያያዙ አድርጎ ማሰብ አልነበረባቸውም። አንደኛ አማራ ክልል ነው ወክለው የመጡት። የአማራን ህዝብ ጥያቄ ባለፉት 30-40 ዓመታት ሲነሳ የነበረ የአማራን ህዝብ ጉዳይ እንደ ተራ መንደር አድርጎ የማየቱ ነገር ትክክል አልነበረም። በተለይ የወልቃይት ጠገዴ ጉዳይ፣ የጠለምት የራያ ጉዳይ ሲነሳ ተራ መንደር አይደለም። ወልቃይት ጠገዴ 9 ወረዳዎች አሉት፣ አንድ ራሱን የቻለ ዞን ነው። ጠለምት 3 ወረዳዎች አሉ። ራያ ደግሞ ወደ 6 ወረዳዎች አሉ። አሁን እያከራከሩ እያጨቃጨቁ ያሉ እንደውም አንድ 7ኛ ወረዳ አሁን ኮሚቴ አቋቁሞ ከሌላኛው የራያ ወረዳዎች ጋር አብሮ እንደሚሰራ የተገለጸበት ሁኔታ አለ። በድምሩ ወደ 18-19 ወረዳዎች ጉዳይ ነው። በህዝብ ቁጥርም ካየው ከ2 ሚሊዮን በላይ የሚሆን ህዝብ የሚኖርባቸው ናቸው እነዚህ አካባቢዎች። ጥያቄው እኛ አማራ ነን፣ ትግራይ አይደለንም፣ አላግባብ በኃይል ነው ወደ ትግራይ ድሮም የተካለል ነው የሚል ጥያቄ ያለበት ነው። የመንደር ጉዳይ አይደለም ወይ የሆነ አንዳንዶቹ ከዚህ በፊት ሲያነሱ እንደነበሩት ለኩርማን መሬት ብላችሁ ለሆነ መንደር ጎጥ ብላችሁ እያሉ ለማጣጣል ለማሳነስ የሚሞክሩበት ሁኔታ። እንደዛ ከሆነ ለምንድነው ትግራዮችስ እንደዛ ለመንደር ለጎጥ ብለው ይህን ያህል መከራ የሚያዩት? አቶ ጌታቸው ረዳም ሲገልጽ እኮ በድንገት እንደዚህ አይነት ነገር ሀሳብ ተነሳ፣ እንደውም እንደዛ ከሆነ እኛም አንስማማም ብለን ተነስተን ልንወጣ ሞክረን የነበረበት ሁኔታ ነበር። ከዛ በኋላ ጠቅላይ ሚኒስትሩ ሊያግባባ የሚችል መፍትሄ ስለጠቆሙን ተስማምተናል ነው ያለው። በእነሱ በኩል ሲሆን ከትግራዮች አንጻር ሲሆን መንደር የማይባልበት ኩርማን መሬት የማይባልበት፣ ከአማራ ሳይድ ሲነሳ ጥያቄው ግን ለምንድነው ዝቅ አድርጎ አሳንሶ ለማየት ጥረት የሚደረገው የሚል ጥያቄ እንድታነሳ ያደርጋል። ይሄ ሁኔታ የሬድዋን ሁሴንን በአማራ ላይ ያላቸውን ጥላቻ ወይም የአማራን ጥያቄ አዳፍነው አድበስብሶ ለማለፍ መጀመሪያውኑ ሆን ብለው አስበው ገብተው የነበረ መሆኑን የሚያመለክት ነገር እንዳለው ብዙዎች እየጻፉ ብዙዎች እየተቹ እየተናገሩ እንደሆነ የታዘብንበት ሁኔታ አለ። እንግዲህ ከዛ ጋር ተያይዞ ይሄን ነው ማለት የምችለው። መልካም ዶክተር፣ ምናልባት ሳናነሳው ማናልፈው ነገር አሁንም በተለይ መንፈሳዊ ጉዳዮች በተለይ አሁን ከለውጡ በኋላ ቤተክርስቲያን ውስጥም የፖለቲካ ጉዳዮች እየገቡ እናያለን እና ብዙ አይነት እምነት እንዳለ ይታወቃል እና እየገባ እናየዋለን የፖለቲካው ነገር እና ከዛ ጋር በተያያዘ አንድ ጎልቶ የሚወጣው ከዚህ ቀደምም በጣም አነጋጋሪ የነበረው ግርግርም የሰው ህይወትም እንደሚያለፈበት በተለይ ከሲኖዶሱ ጋር ከቅዱስ ሲኖዶሱ ጋር በተያያዘ የሚነሱ ጥያቄዎች መልስ አለመገኘቱ ብዙ ነገርን እያመጣ ነበረ። ከሰሞኑ ደግሞ በተለይ ቅድም ግንቦት ወር ላይ ከሚጠበቁት አንዱ የቅዱስ ሲኖዶሱ ምልዓተ ጉባኤ ከአሜሪካም እንደዚሁ የተፈቀደላቸው ጳጳሳት እንደገቡም እናውቃለን እና ከዚህ ጋር በተያያዘ ምናልባት የተወሰኑ ውሳኔዎች አንዳንዱን ህብረተሰብ አስከፍቷል፣ አንዳንዱን ደግሞ አስደስቷል እና ምናልባት ከዚህ ጋር በተያያዘ በቀጣይ ምን አይነት ጫና ይዞ ሊመጣ ይችላል? ቤተክርስቲያኗ እየወሰደችው ያለችው አካሄድስ ትክክል ነው ወይ? ከመንግስት ጋር ያለውስ ግንኙነትን አያሻክርም ወይ የሚሉ ሀሳቦችን እናንሳ ዶክተር። እውነት ነው። አንዱ ግንቦት ወር ውስጥ ከሚከናወኑ ትላላቅ ጉባኤዎች የቅዱስ ሲኖዶስ ምልዓተ ጉባኤ የሚካሄድበት ነው። በአመት 2 ጊዜ ነው እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ የሚሰበሰበው። አንደኛው ጥቅምት ወር ውስጥ
ጥቅምት ወር መጀመሪያ ነው የሚሆነው። ሁለተኛው ግንቦት ወር መጀመሪያ አካባቢ እየተሰበሰበ በጣም መሰረታዊ በሆኑ ጉዳዮች ላይ ውሳኔ የሚሰጥበት የቀጣዮቹን 6 ወራት እቅድ እና ተግባራትን ለይቶ ለቋሚ ሲኖዶስ ኃላፊነት የሚሰጥበት ለስራ አስኪያጆች የሚሰጥበት ሁኔታ ነው የሚኖረው። በተወሰነ ያለፈውን 6 ወር ስራዎች የሚገመግምበት ሁኔታ እንዳለ ማየት ይቻላል። ከዚህ ጋር ተያይዞ በጣም አነጋጋሪ ጉዳይ የነበረው የቅዱስ ሲኖዶስ ቋሚ ጸሐፊ ዋና ጸሐፊና የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ያው ስራቸውን ጊዜያቸውን ጨርሰው ስለነበረ እነሱን የሚተኩ አባቶች ይመረጡ ነበር እና በዚህ ምርጫ ሂደት ውስጥ ብዙ የተባለ ነገር ነበረ። አንደኛው ለምሳሌ ቀደም ሲል የነበሩት የቅዱስ ሲኖዶስ ጸሐፊ ኦልሞስት ከ1 ዓመት ያላነሰ ስራ እንዳይሰሩ ወደ ሀገር ውስጥ እንዳይገቡ ተከልክለው የነበረበት ሁኔታ ነበር። እንደውም መጥተውም ከዚህ ከኤርፖርት የተመለሱበት አጋጣሚ እንደነበረ እናስታውሳለን። ዋና ስራ አስኪያጁ ግን ስራቸውን በአግባቡ ሲያከናውኑ ቆይተው ጊዜያቸው ስላለቀ በሌላ መተካት እንዳለባቸው ተወስኖ ነበረ። የቅዱስ ሲኖዶስ የቀደሙት ጸሐፊ ያው ስብሰባ ላይ እንዲገኙ ተፈቅዶላቸው ገብተው ነበር። ምክንያቱም ድጋሚ እንደማይመረጡ ያውቃል መንግስት። የመንግስት ጣልቃ ገብነት በግልጽ የታየበት ነው። አንደኛው እሳቸውን ወደ ሀገር ውስጥ እንዳይገቡ በመከልከል ቅዱስ ሲኖዶሱ ስራውን በአግባቡና በብቃት እንዳይሰራ የሚያደርግ ስራ ሰርቷል። ይሄ ግልጽ ነገር ነው። በሆነ በተወካይ ነው ስራው ሲሸፈን የነበረው። ሁለተኛው አሁን በምርጫ ሂደት ውስጥም የጠቅላይ ቤተ ክህነቱ ዋና ስራ አስኪያጁ ነው የተመረጡት አቡነ ሳዊሮስ ናቸው። አቡነ ሳዊሮስ ከ2 ዓመት በፊት ምን አይነት ችግር ፈጥረው እንደነበረ በኢትዮጵያ ኦርቶዶክስ ታሪክ ውስጥ በጣም በጥቁር ጠባሳነቱ የሚታወስ ተደርጎ ሊወሰድ ይችላል። ከሲኖዶስ ራሳቸውን አግለው 3 ሌሎች እሳቸው ጋር ሆነው 3 ሆነው ወደ 26 ነው ምናምን ኤጲስቆጶሳትን በህገወጥ መንገድ ሹመው ያለ ስልጣናቸው እና በምንም መልኩ አካሄዱን የህጉን የቤተ ክርስቲያን ህግ ሳያከብሩ በዛ መልክ የኦሮሚያ ሲኖዶስ እናቋቁማለን ብለው የተንቀሳቀሱበት ሁኔታ ነበር። በዚህ ምክንያት ሰው ሞቷል፣ ንብረት ወድሟል፣ ብዙ ነገር ተስተጓጉሏል። ከዛ በኋላ መንግስት ጣልቃ ገብቶ ወይም ጠቅላይ ሚኒስትሩ በቀጥታ ጣልቃ ገብተው ሁኔታው እንደማያስኬዳቸው ሲያውቁ የጠፉ በጎችን ይዤ መጣሁ ብለው 3ቱንም ጳጳሳት ወደ ቅዱስ ፓትርያርኩ አቅርበው ይቅርታ እንዲደረግላቸው የተደረገበት ሁኔታ ነበር። በዛ ምክንያት ጵጵስናቸውም ኢቨን አባትነታቸው ጭምር ተቀምጠው ተራ እንደ ማንኛውም ተራ ሰው ጨዋ ሰው እንዲሆን እስከ መወሰን ተደርሶ ነበረ። በተደረገው ንግግርና በጠቅላይ ሚኒስትሩ ጣልቃ ገብነት መልሰው ጵጵስናቸውን የቀጠሉበት ሁኔታ እንዳለ ማየት ይቻላል። ያ አልበቃ ብሎ ብዙ እንኳ ሳይቆይ መጸጸታቸው በተለያየ መልኩ ሳይታወቅ ሳይገለጽ አሁን ዛሬ ላይ ስንት ጳጳሳት ባሉበት ከ50 በላይ ጳጳሳት ባሉበት ሀገር አቡነ ሳዊሮስ አሁን ዋና ስራ አስኪያጅ ሆነው የተመረጡበት መስፈርት የተመረጡበት ሁኔታ በምንም መልኩ አሳማኝ አይደለም። የመንግስት ፍላጎት የመንግስት እጅ አለበት ብለው ሰዎች እንዲጠረጥሩ ስጋታቸው እንዲገልጹ በር የከፈተ ይመስለኛል። መጀመሪያውኑ ቅስቀሳቸው በዋዜማው ብዙ ነገር ይባል ነበረ። ከመንግስት ባለስልጣናት ጋርም የታዩበት አጋጣሚ እንደነበረ አንዳንድ መረጃዎች ወጥተዋል። ለምሳሌ ከዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ ጋር ወደ ወሊሶ ነው ምናምን አብረው ሁሉ ሄደው እንደነበረ እዛም አንዳንድ ስብሰባዎች አድርገው እንደነበረ የተሰማበት ሁኔታ ስትመለከት በቀጥታም ሆነ በተዘዋዋሪ የመንግስት ፍላጎት እዛ ላይ የተንጸባረቀ መሆኑን መመልከት ትችላለህ። በሌላ በኩል ደግሞ ባላንስ ለማድረግ ይመስለኛል ትንሽ ነገሩን ሚዛናዊ እንዲመስል የቅዱስ ሲኖዶስ ዋና ጸሐፊ አቡነ ዲዮስቆሮስ ናቸው ነው የተመረጡት። አቡነ ዲዮስቆሮስ በዚህም በዛም ብዙ የሚነሳባቸው አይነት ሰው አይደሉም። እንዳውም የራያን ህዝብ ጥያቄ ደግፈው በተለይም ደግሞ ወደ ህገወጥ የሆነው የትግራይ መንበረ ሰላማ እንዳይሄድ ያለ ሀገረ ስብከትም እንዳይቀር ጥረት አድርገው ከወረዳ ቤተ ክህነቶች ጋር ተነጋግረው ለቅዱስ ሲኖዶስ ለቋሚ ሲኖዶሱም አቅርበው
መጀመሪያው ላይ የራያ ሀገረ ስብከት እንዲመሰረት ትልቅ አስተዋጽኦ አድርገዋል። አሁንም በሙላተ ጉባኤው የራያ ሀገረ ስብከትነት ጸድቆ ያ ህዝብ በትክክለኛው መንገድ እንዲመራ ሃይማኖቱ እንዲጠብቅ ከዛ ከተወገዘና ህገወጥ ከሆነ የትግራይ ቤተ ክህነት ነፃ እንዲሆን ለማድረግ ጥረት አድርገዋል፣ ታግለዋል። ተሳክቶላቸዋልም ከሞላ ጎደል ማለት ይቻላል። ስለዚህ አሁንም በዛ ዙሪያ የተሻለ ስራ እየሰሩ እንደነበረ ይታወቃል። ያን መሰረት አድርገው የቅዱስ ሲኖዶሱ ዋና ጸሐፊ ሆነው መመረጣቸው ሲኖዶሱ በራሱ መንገድና በራሱ ጊዜ ያለምንም ጫና ጸሐፊውን መምረጡን ያመለክታል። አቡነ ሳዊሮስ ላይ ግን በጣም በግልጽ የሚታይ በዛም አለ በዚህ የብሔር ፍላጎት የተንጸባረቀበት የፖለቲካ እጆች የረዘሙበት ሁኔታ እንደነበረ ሃይማኖታዊ የሆነው መርህና መስፈርት ሳይሆን ፖለቲካዊ የሆነ መስፈርት ስራ ላይ ውሏል ማለት ይቻላል። ይሄን ታስታውስ ከሆነ የዛሬ 3 ዓመት እነዚህ የዛሬ 2 ዓመት ነው 3 ዓመት አካባቢ ከህገወጦቹ ጳጳሳት ይቅርታ ጠይቀው እነዛኞቹም እንዳልተሾሙ ተቆጥሮ ከተወሰደ በኋላ ሐምሌ ውስጥ 9 ኤጲስቆጶሳት የተሾሙበት ሁኔታ ነበረ። ከ9ኙ ውስጥ ብሔርን ቋንቋን መሰረት አድርገው የቤተ ክርስቲያኑ መስፈርት ብቻ ሳይሆን ከጠቅላይ ሚኒስትሩ ጋር ተነጋግረን በተስማማነው መሰረት በተወሰነ ከቤተ ክርስቲያኑ መስፈርትም አለፍ ብለን ኤጲስቆጶሳትን ሾመናን ብለው ሪፖርት አድርገው ነበር አቡነ አብርሃም። በዛም ያው ተጠምደው ነበር። ከዛም በፊት በነበረው ህገወጦችን በመታገላቸው ጠንከር ያለ ተቃውሞ ከተለያየ አቅጣጫ ይቀርብባቸው ነበረ። አቡነ ጴጥሮስም ያው እንዳየ ነው በዛው እንደወጡ እንዲቀሩ እስከ ማድረግ የተደረሰበት ሁኔታ ነበር እና ወዛጋቢ ነበረ ከዚህ በፊት የነበረው 3 ዓመት። አሁንም መጨረሻው እንግዲህ አንዱ ያልተጠበቁ ግን በምንም መልኩ ተቀባይነት ሊኖረው የሚችል ምርጫ ነው ለማለት የሚያስቸግር አሁን ብዙ ማህበራዊ ሚዲያውም ላይ ሃይማኖት መምህራን የተለያዩ አካላት ልክ እንዳልሆነ የአቡነ ሳዊሮስን ምርጫ እያወገዙ በጥርጣሬ መልክ እያዩ እንደሆነ ተመልክተናል። እኛም ትዝብታችን ያን ነው የሚመስለው። እሺ ዶክተር፣ ወደ ሌላኛው ጉዳያችን እንሄድና ከሰሞኑ ትንሽ አነጋጋሪ የነበረው በተለይ ደግሞ በትላንትናው ዕለትም ጨምሮ በተለያዩ ሶሻል ሚዲያዎች ላይም እንዲሁም ደግሞ አንዳንድ ፖለቲከኞችም እያነሱት ያለው በተለይ የኤርትራን የነፃነት ቀን ማክበር ተከትሎ ፕሬዚደንቱ ያስተላለፏቸው መልእክትን በተመለከተ ብዙ ሀሳቦች እየተነሱበት ነው። በተለይ ደግሞ ከብልጽግና ጋር ያደረጉትን በተለይ ደግሞ ድጋፍ በተመለከተ እንደማይጸጸቱ ተናግረው በጎን ደግሞ ሌላ ትችቶችን ሲያነሱ ተደምጠዋል እና በዚህ ጉዳይ ላይ ብዙ ሀሳቦች እየሰጡ ነው ያሉትና ምናልባት ይህንን ጉዳይ እንየው ዶክተር። አሸብር እንዳልከው የኤርትራ የነፃነት ቀን ከትላንት ወዲያ ግንቦት 16 የተከበረበት ሁኔታ ነበረ። ብዙ የአስመራ ነዋሪዎች በተገኙበት አስመራ ስቴዲየም ላይ ነበረ ንግግር ያደረጉት። በንግግራቸው ብዙ ነገር ነካክተዋል። አንዱ የሚገርመው ነገር የኤርትራው ፕሬዚዳንት አቶ ኢሳያስ አፈወርቂ በሆነ አጋጣሚ ወደ ሚዲያ ሲመጡ ወይም ለሚዲያ የተጋለጠ ንግግር ሲያደርጉ በራሳቸው ጉዳይ ላይ ከማተኮር ይልቅ በአጠቃላይ ዓለማዊ ሁኔታውን ይተነትናሉ። ስለ ዓለም ያወራሉ፣ ስለ አፍሪካ ያወራሉ፣ ስለ ቀጠናው ያወራሉ፣ ስለ አሜሪካ፣ ስለ አውሮፓ፣ ስለ ኢትዮጵያ ደግሞ በተለይ ሰፋ ያለ ጊዜ ወስደው የሚያወሩ ወይም የሚናገሩ መሆናቸው የተለመደ ነው። ሌላው በጣም የሚገርመው ነገር ግንቦት 16 ወታደራዊ ድል ያገኙበት ነው እና ማክበር የነበረባቸው የድል ቀን ብለው ይመስለኛል። የነፃነት ቀን ተብሎ የተሟላ የነፃነት ቀን ሊባል የሚችል የነበረው ህዝበ ውሳኔ ተካሂዶ 1985 ዓ.ም የኤርትራ ህዝብ 98.ምናምን% ነፃነቴን አውጃለሁ ያለበትን ቀን ነው የነፃነት ቀን ብለው ማክበር የነበረባቸው። ይሄኛው የድል ቀን ብለው ቢያከብሩት ያምር ነበር። ሁለቱንም ማክበር የሚችልበት እድል ይፈጥርላቸው ነበር። ነገር ግን ለዲሞክራሲ ለዚህ ለህዝበ ውሳኔ ለህዝበ ድምፅ ምንም ቦታ የሌላቸው መሆኑን የምታየው በወታደራዊ መልኩ አሸንፈው ኤርትራን የተቆጣጠሩበትን ቀን የነፃነት ቀን ብለው
ያወጁበትና ነፃነት ቀን እያሉ የሚያከብሩበት ሁኔታ ነው የምታየው። ግን ሲቪል የሆነ የሰለጠነ ፖለቲካ የሚያራምዱ ቢሆን ኤርትራውያን ህግደፍም ወይም ሻዕብያ በተለምዶ ለዚህ ራሱን ክፍት ቢያደርግ ኖሮ የትላንትና ወዲያው በዓል ወይም የግንቦት 16ቱ በዓል የድል ቀን ተብሎ ገዢዎችን ያሸነፉበት እና ሙሉ በሙሉ ኤርትራን በወታደራዊ ኃይል የተቆጣጠሩበት ቀን ብለው ሊያከብሩትና በዛ መልክ አስበውት የሚውሉበት ሁኔታ ሊኖር ይችል ነበር። ያኛው ደግሞ በህዝብ ውሳኔ ውጤት የታወቀበት ቀን የነፃነት ቀን ተብሎ ያን ታሳቢ አድርጎ ነው መንግስት እውቅና የሰጣቸው፣ የኢትዮጵያ መንግስት እውቅና የሰጣቸው፣ ዓለም ማህበረሰብ እውቅና የሰጣቸው ህዝበ ውሳኔውን ውጤት መሰረት አድርጎ ነው። ስለዚህ ያን ዝም ብለውት ያልፋሉ። ይሄኛው የወታደራዊ ድሉን ግን ያከብራሉ። ሰው ለዲሞክራሲ፣ ለምርጫ፣ ለህዝብ ውሳኔ ቦታ የሌላቸው መሆኑን የሚያመለክት ነገር አለው። ወደ ንግግራቸው ስንመጣ እንዳልኩህ ብዙ ነገር የሸፈነ ነው። በዋነኛነት ግን ትኩረት ልንሰጠው የምንችለው ከብልጽግና ጋር የነበራቸውን ግንኙነት የገለጹበት መንገድ አንዱ ነው። ለውጥ ከመጣ በኋላ የዛሬ 5 ዓመት አካባቢ ከብልጽግና ጋር የነበረን ግንኙነትና ለውጡ እንዲሰፋ የተሻለ ነገር እንዲያመጣ ማገዛችን፣ አብረን መስራታችን የሚያጸጽተን አይደለም። ኋላ ላይ ግን በውጭ ኃይሎች ግፊት እና ጫና ግንኙነታችን እየተበላሸ እንደሆነ፣ በኤርትራ ላይ አሉታዊ ነገር እየያዘ እንደሆነ ብልጽግና ብለው የገለጹበት ሁኔታ አለ። ከዛ ባሻገር በኦሮሞማ የሚመራ እንደሆነ ብልጽግና ወይም የኦሮሞ ፖለቲከኞችን ለመንካት በዛ መልክ የገለጹበት ሁኔታ እንዳለ ማየት ይቻላል። ይሄን ኦሮሞማን አስመልክቶ ያላቸውን የተዛባ አመለካከት፣ የተሳሳተ ነገር በኋላ ላይ ጀዋር መሐመድም ምላሽ የሰጠበት ሁኔታ አለ። አንዳንድ ሌሎች የመንግስት ደጋፊ ሚዲያዎችም ጉዳዩን አንስተው ማብራሪያ የሰጡበት ሁኔታ አለ። ከኦሮሞማም አልፎ የኩሽ የሴሚቲክ እና ኩሽቲክ ያለውን ልዩነት በተለይ የኩሽ መንግስት እንዲሆን ወይም በዛ ዙሪያ እንዲንቀሳቀስ የማድረግ አይነት ፍላጎት እንዳለ፣ ይህም ሆኖ ግን ዶክተር አብይ የኦሮሞን ህዝብ እንደማይወክል ወይም በዛ መልክ ሊታይ እንደማይገባ የገለጹበት ሁኔታ አለ። ኦሮሞማን ግን እንደ ፖለቲካል አይዲዮሎጂ አድርገው የገለጹበት በዛ መልክ እንዲታይ አጉልተው ያሳዩበት ሁኔታ እንደነበረ ማየት ይቻላል። በዚህ ረገድ ለምሳሌ ኦሮሞማን በማስተዋወቅ ኮይን በማድረግ አይደለም። ምክንያቱም ኦሮሞማ የሚለውን አሰፋ ጃለታ ነው በደንብ አስምሮ የጻፈበት። እኔም አንድ ሪሰርች ላይ ኮት አድርጌ ጠቅሼዋለሁ። ስለ ኦሮሞ የጻፍኩት አንድ ራሱን የቻለ ቻፕተር ስለነበረ አሰፋ ጃለታና በሱ ዙሪያ እሱ ጋር የሚጽፉ ሰዎች የኦሮሞ ምሁራን ኦሮሞማን አጉልተው የሚያነሱበት ሁኔታ አለ። ከአሰፋ ጃለታ እይታ አንጻር እንደ ፖለቲካል አይዲዮሎጂ ተደርጎ ሊወሰድ የሚችልበት እድል አለ። ምክንያቱም በተለያየ መልኩ የሚገልጸው የኦሮሞን አይዲዮሎጂ፣ ኦሮሞን የፖለቲካ እይታ አተያይ ኦሮሞማ እያለ ነው የሚገልጸው። ነገር ግን ከዛ በኋላ የመጡት እነ ጀዋርን ሌሎችንም መሰረት አድርገህ ካየህ ኦሮሞማ ኦሮሞነት ነው፣ የኦሮሞን ባህል፣ ቋንቋ፣ ማንነት የምንገልጽበት ነው እንጂ አይዲዮሎጂ አይደለም ብለው የሚከራከሩ ምሁራን አሉ። እንግዲህ ይሄን እነሱ ራሳቸው እዛ ብየናውን እነሱ ይጨርሱ። ግን ደግሞ ለትርጉም የተጋለጠ ነው። እንዳልኩህ የአሰፋ ጃለታን ጽሁፎች የሚያነብና በሱ ላይ ተመስርቶ ማብራሪያ ወይም ጽሁፍ የሚሰጥ ሰው እንደ ፖለቲካል አይዲዮሎጂ አድርጎ ቢወስድ አይገርምም። ከአሰፋ ውጭ ያሉትን በተለይ ወደኋላ የመጡትን ፖለቲከኞች፣ አክቲቪስቶች እና የሚዲያ ሰዎች ታሳቢ አድርገህ ከወሰድክ ኦሮሞማ ኦሮሞነት ነው ብለህ ልትወስደው ትችላለህ ማለት ነው። ልክ አማራነት፣ ትግራዋይነት እንደዚህ እንደሚባለው ኦሮሞማ በተለየ መልኩ መታየት የለበትም ኦሮሞነት እንደማለት ነው ተብሎ ሊወሰድ ይችላል የሚለው ሊያስማማ ይችላል። ዞሮ ዞሮ ግን ፕሬዚዳንት ኢሳያስ እዛ ድረስ ሄደው የገለጹበት ሁኔታን መመልከት ትችላለህ። ከዛ ውጭ የብልጽግና መንግስት ልክ ተላላኪ እንደሆነ ከዚህ በፊት ቀደም ሲል እንደነበረው የህወሓት የሚመራው ወይም የኢህአዴግ መንግስት ያው ሻዕቢያ በተለያየ ጊዜ የውጭ ኃይሎች ተላላኪ፣ የውጭ ኃይሎች መሳሪያ ነው ብለው ሲተቹ ነው የቆዩት። አሁንም ብልጽግናን በዛ መልክ እያዩት መሆኑን ማየት ይቻላል። ሁለት ተቃርኖዎች አሉ አሁን እዚህ ላይ። ለምሳሌ ህወሓት ጋር አብሮ ለመስራትም
ለመቀራረብም ጥረት እያደረጉ ነው። በሌላ በኩል ደግሞ ያው ቀደም ሲል ህወሓት ሲመራው የነበረው መንግስት ተላላኪና የውጭ ኃይሎች መጠቀሚያ እንደነበረ ብለው ደግሞ ሲተቹ ታያለህ። ያው ክብረ ቢስ ስለሆኑ ህወሓቶች ይሄ ሁሉ እየተባሉ ግን ከሻዕቢያ እግር ስር ለመጥፋት እንትናቸው አይፈቅድም ማለት አይጨክንም ወዳቸው የሻዕቢያን የማምለክ ለሻዕቢያ የመታዘዝ ከሻዕቢያ ጋር ሆኖ የህልውናቸው መሰረት የማስፋት አይነት የተለመደ ነገር አላቸው። ይሄ በራሱ አንድ ተቃርኖ ተደርጎ ሊወሰድ ይችላል። ከዛ ውጭ ግን ስለ አሜሪካን አውርተዋል። ስለ ቀጠናው ስለ ሱዳን አውርተዋል። ስለ ኢትዮጵያ ያው ቅድም እንዳልኩ ሰፋ ያለ ሽፋን ሰጥተው ያወሩበት ሁኔታ አለ እና እስካሁን የነበረው ውጥረት ታስታውስ ከሆነ በየማነ ገብረ መስቀል በኩል ነበር የሚገለጸው። ያው ትዊተር ላይ ይጽፋን ወይም ኤክስ ገጻቸው ላይ ይጽፋሉ። እሱ ነበር የኤርትራን ፍላጎት የፕሬዚዳንት ኢሳያስን ስሜት በዛ መልክ ሲገለጽ ነበር። አሁን ላይ ራሳቸው በአደባባይ ሰፋ ያለ ማብራሪያ የሰጡበት ሁኔታ መኖሩን ተመልክተናል። በንግግራቸው ውስጥ የአባይን አንስተዋል። የውሃ ጉዳይ አባይና ቀይ ባህር፣ የወደብ ጉዳይ ከወደብ ጋር ተያይዞ ሊመጣ የሚችለው ነገር ምን ሊያስከትል እንደሚችል እሱንም ገልጸዋል። በአጠቃላይ በተለይ የኢትዮጵያ መንግስት የሄደበት ያለው መንገድ ልክ እንዳልሆነና ያን ለመመከት ያን ለማክሸፍ የኤርትራ መንግስትና ህዝብ ዝግጁ መሆኑን በይፋ የገለጹበትና በኢትዮጵያና በኤርትራ መካከል ይፋዊ የሆነ ውጥረት መኖሩን ምናልባትም አይቀሬ የሆነ ጦርነትም ሊካሄድ የሚችልበት እድል ስጋት እንዳለ በተለያየ መልኩ የተገለጸበት ነው ማለት ይቻላል። እና እንግዲህ ከብዙ ንግግሮቻቸው እና ዲስኩራቸው ውስጥ እንደው ዋና ዋና የምላቸው እነዚህ ናቸው። ምናልባት ከዚሁ ከኤርትራ ጋር በተያያዘ እየተነሳ ያለው በተለይ የትግራይ የህወሓት እንግዲህ ግንኙነት ነው። መሀል ላይ ድንበርም እንደተከፈተ እየሰማን ነው እና ከፌዴራል መንግስቱ ውጭም ግንኙነት እያደረገ እንደሆነም እያየናል እና እንደ የፌዴራል መንግስቱ ውስጥ ዝምታው እስከ መች ነው? የሁለቱስ ግንኙነት በተለይ ደግሞ ህወሓትና የኤርትራ ግንኙነትስ ምን አይነት ነገሮች ይዞ ሊመጣ ይችላል? የምንሰማቸው አንዳንድ ነገሮች ስላሉ ህወሓትስ ሌላ አማራጭ መውሰዱ ነው? በተለይ ደግሞ ከፋኖ ሌሎች እዛ አካባቢ ካሉ ጋር ለሶስት ወይም ደግሞ ህወሓት ኤርትራና ፋኖም ጨምሮ ሌሎች ከዛ አካባቢ የሚንቀሳቀሱ ጋር ጆይን ሊያደርጉም ይችላሉ የሚሉ ሀሳቦችም ይነሳሉ እና ዶክተር ከዚህ ጋር በተያያዘ እንደው የኤርትራና የትግራይ ግንኙነት ምን ይመስላል? በዚህ ዙሪያ ብዙ ነገር ሲባል ነበር። እንደውም ከእሳቸው ንግግር ዋዜማ በኤርትራና በትግራይ መካከል ድንበር አዋሳኝ አካባቢዎች ላይ ነፃ እንቅስቃሴ መጀመሩን እንደውም የኤርትራ ወታደሮች ከኢትዮጵያ መሬቶች እየወጡ ነው የሚል ወሬ ሁሉ ዜና ሁሉ ይነገር የነበረበት ሁኔታ አለ። በእርግጥ ኋላ ላይ የትግራይ ሚዲያዎች አረጋገጥ ነው እንዳሉት የኤርትራ ሰራዊት አልወጣም፣ አልተንቀሳቀሰም። አሁንም የምስራቅ ትግራይ አካባቢ ቀበሌዎች በኤርትራ ሰራዊት ስር እንዳሉ የተገለጸበት ሁኔታ አለ። ስለዚህ በተለያየ መልኩ ወሬ በማናፈስ የሁለቱን ግንኙነት ለማሻከርም ወይም ለማሻሻልም ጥረት እየተደረገ ያለበት ሁኔታ እንዳለ መታዘብ ይቻላል። ከዛ ባሻገር ትግራይ እንደተባለው የኤርትራን ወደቦች ወይም የኤርትራን ባህር በር ተጠቅማ የምትፈልገውን ነገር ለማስገባት በር ክፍት ሆኖለታል የሚል ሀሳቦች እየተነሱ ነው። በአዋሳኝ አካባቢ ያሉ የሰራዊት አዛዦች እየተገናኙ እንደሚመክሩ እንደ ሀሳብ ልውውጥ እንደሚያደርጉ መረጃዎች ይወጣሉ። እንደውም በቅርቡ ስታሊን ገብረስላሴ ወደ አስመራ እንደገባና ከኤርትራ ባለስልጣናት ጋር ወይም ከሚመለከታቸው የተለያዩ አካላት ጋር ግንኙነት እያደረገ እንደሆነ ተዘግቧል። ይሄ በተለያየ መልኩ እንደውም የሁለቱ ሀገራት አይነት ሀሳብ እያራመደ የነበረበት እንደሆነም ሰምተናል። ማለት በቀጣይ ትግራይ ሀገር ስትሆን ከኤርትራ ጋር የተሻለ ቅርበት የተሻለ ግንኙነት እንዲኖራት የሚያደርግ ዲፕሎማሲያዊ ስራ ሊሰራ ነው ሄደው የሚል ቀልዶች አሉ። ስታሊን ያው እንደምታየው በተለያየ መልኩ የሚገልጸው ቀደም ሲል በጦርነቱ ጊዜ የትግራይ ኃይሎች ጠንከር ብለው በተሰሙ ጊዜ በእኔ ትውልድ በህይወት እያለው ኢትዮጵያ ስትፈርስ በማየቴ በጣም ደስተኛ ነኝ ሲል የነበረ ሰው ነው።
ኋላ ላይ ደግሞ የሁለቱ ሀገር የኢትዮጵያና የትግራይ ወይም የፌዴራል መንግስቱና የትግራይ ግንኙነት እንዲሻሻል አስተዋጽኦ አድርጋለሁ ሲል የነበረ ሰው ነው። የአማራ ክልል ጦርነት ከተከሰተ በኋላ ደግሞ ፋኖን በመደገፍ የፌዴራል መንግስቱ ላይ ሲተች እና ሲያሳጣ የነበረ ጋዜጠኛ ነው። አሁን ደግሞ ያው የትግራይ ሀገረ ትግራይነትን እያቀነቀነ ያለ ሰው ነው እና የሚጨበጥ ነገር የለውም። ዞሮ ዞሮ ግን እንደ አንድ ማኒፌስቴሽን ሊወሰድ ይችላል። በሱ አድርገው የሚገልጹት ነገር ሊኖር ይችላል። ከዛ ባሻገር የጌታቸው ረዳ ጠንከር ያለ የማጋለጥ ስራ መሰራቱን ተከትሎ ብዙዎቹ ምርር ብለው በቃ አብደዋል ማለት ትችላል። አሁን ለምሳሌ ማራማዊት የምትባል ማነው ስሙ ሆራይዘን ፍሪ ሚዲያ አዘጋጅ በቃ እስከ ማበድ ያደረሳት አይነት አገላለጽ ያየንበት የታዘብንበት ሁኔታ ነበር። ጌታቸውን ወዳም አረቂያም ምናምን እያለች በጣም የወረደ ነገር ጨምር ስትገልጸው እንደነበረ በሆዱ ነው የያዘው አብይ ጌታቸውን ምናምን ሲል ድሮ ሲያምርበት ነበር፣ አሁን ግን ሲያስጠላ ምናምን ተራ የሆነ ፊዚካል የሆነ እይታን የመግለጽ አይነት ነገር ስታካሄድ እንደነበረ ታዝበናል። ሌሎቹም እንደዛው ሰው እንግዲህ አንድ ጌታቸው ረዳም ያጋለጠው መሬት ላይ ያለውም እውነት ሌሎችም በነገራችን ላይ የትግራይ ተወላጆች በተለያየ ሚዲያ ላይ እየቀረቡ አንድ አፍታ ላይ ቀርበው ቃለመጠይቅ ያደረጉ አይቻለሁ። ሌሎችም ሀሳብ የሚሰጡ ሰዎች ያው እነ ሪዮት ሚዲያዎችም ያጋለጡት እውነት አለ። የትግራይ ኃይሎች ከኤርትራ ባለስልጣናት ጋር ግንኙነት እንደጀመሩ በዛ መልክ ግንኙነታቸውን አጠናክረው በፌዴራል መንግስቱ ላይ ጫና ለመፍጠር ጥረት እያደረጉ እንደሆነ መረጃዎች እየወጡ ነው ያሉት። ከፋኖ ኃይሎችም ጋር ለመገናኘት ሙከራ እያደረጉ እንደሆነ ይሰማል። ግን በተጨባጭ ከማን ጋር እንዴትና በምን ሁኔታ ተገናኝተው መከሩ፣ በምን ጉዳይ ላይ ስተስማሙ የሚለው እስካሁን መረጃ አላገኘሁም እኔ በግሌ። ግን በተለያየ መልኩ ሲዘገብ ሰምቻለሁ እና የሶስትዮሽ ግንኙነት አድርገው የኤርትራ መንግስት፣ የትግራይ ኃይሎች እና ፋኖዎች ከእነሱ ጋር የሚቀራረቡ ፋኖዎች ሆነው በፌዴራል መንግስቱ ላይ ጦርነት ለማወጅ ወይም ተባብረው የፌዴራል መንግስቱን ለማዳከም ሊሰሩ እየተዘጋጁ ነው የሚሉ ሀሜቶችም በተለያየ መልኩ የሚገለጹ መረጃዎችም እየወጡ ነው። ይህን እንግዲህ ምን ያህል እውነት ነው የሚለውም በሂደት የምናየው ነው የሚሆነው። ግን ዞሮ ዞሮ የጠላት ወዳጅ ነው በሚለው መርህ መሰረት እነዚህ አካላት ግንኙነት አያደርጉም ብሎ መደምደም ያስቸግራል። ግን ደግሞ አድርገዋን የሚለውን የትግራይና የኤርትራ ኃይሎች በተለያየ መልኩ የተረጋገጠ ነው። የአማራ ፋኖች እና የኤርትራ ኃይሎች ወይም የአማራ ፋኖች እና የትግራይ ኃይሎች ግንኙነት እንዲሁ ከሩመር ከወሬ ያለፈ ከስሚ ከጭምጭምታ ያለፈ በተጨባጭ ነከሌና ነከሌ ተገናኝተው መክረዋል፣ እዚህ አካባቢ እንደዚህ አድርገዋል የሚል እስካሁን አልሰማሁም በእኔ በግሌ። መልካም ዶክተር፣ ያው በዚህ ጉዳይ ላይ እንግዲህ የኢትዮጵያ መንግስትም ምላሽ ይሰጣል ብለን ተስፋ እናደርጋለን። ግን በዚህ አጋጣሚ ጀነራል አበባውም ምናልባት የተወሰነ ሀሳብ ሰጥተዋል። በዚህ በተለይ የውጭ ኃይሎችም ጨምሮ ሀገር ውስጥም ያሉትም ብዙ ነገር ሊያስቡ እንደሚችሉ እና ግን መንግስት አቅም እንዳለውም ሲናገሩ ተደምጧል በዚህ ሳምንት። በተለይ ደግሞ ከውጭ ጋር ያለው ግንኙነትን በተመለከተ ግንኙነት ማድረግ ያለበት ፌዴራል መንግስቱ ምናልባት መልስ ይሰጣል ብለን ተስፋ እናደርጋለን። እዛ ላይ መስራት አለበት ብለን እናስባለን። ምናልባት የእርስዎም ሀሳብ ሊሆን ይችላል እና በቀጣይ ጊዜያቶች የምናነሳቸው ይሆናል። ነገር ግን ከዚህ ጋር በተያያዘ በአጠቃላይ ግን የአሜሪካ ኤምባሲ ደግሞ ከሰሞኑን ያወጣው መግለጫ ደግሞ ትንሽ አነጋጋሪ ነበረ። ትግራይ ድረስ ሄደውም እንደመጡም ሰምተናል በዛኛው ሳምንት አካባቢ አምባሳደሩ። ግን በዚህኛው ሳምንት ያወጣቸው መግለጫዎች ላይ ፋኖም መግለጫ አውጥቷል፣ መልስ አውጥቷል። ከዚህ ጋር በተያያዘ ግን የአሜሪካ አቋም በተለይ በኢትዮጵያና በኤርትራ ላይ ያላትን አቋም እንዲሁም ደግሞ በሀገር ውስጥ ያሉት ታጣቂዎች ላይ ያላትን አቋም የገለጸችበትም ሳምንት ሆኗል እና ምናልባት ከዚህ ጋር በተያያዘ ምን ሀሳቦች ተነሱ? በቀጣይ ምን እንጠብቅ ዶክተር? እንዳልከው አሸብር፣ የአሜሪካ መንግስት ያው በኢትዮ ኤርትራ መካከል ያለው ግንኙነትም ሰላማዊ እንዲሆን በትግራይና በፌዴራል መንግስቱ መካከል ያለው ፍጥጫም ወይም ችግርም በንግግር በሰላማዊ መንገድ እንዲፈታ ጥረት እንደሚያደርግ በተለያዩ መልኩ እንሰማለን እናያለን።
በተለይ ደግሞ አምባሳደር አርቪን ማሲንጋ ወደ ኢትዮጵያ ከመጡ ጊዜ ጀምሮ በጣም የተለየ ትኩረት ሰጥተው ይሄ ጉዳይ በሰላማዊ መንገድ በንግግር እንዲፈታ ጥረት ሲያደርጉ ጥሪ ሲያደርጉ እንደነበረ ይታወቃል። ወደ ትግራይም ለሁለተኛ ጊዜ ይመስለኛል ባለፈው ሄደው መቀሌ ብቻ ሳይሆን እስከ ሽሬ ድረስ ሄደው የተፈናቃዮችን ሁኔታ ያዩበት እና እነዚህ ተፈናቃዮች ወደ ቤታቸው እንዲመለሱ ወይም ወደ አካባቢያቸው እንዲመለሱ የሚደረገው ጥረት ጠንክሮ መቀጠል እንዳለበት እዚህ ሆኖ እርዳታ ከማቅረብ ወደ ቦታቸው ሄደው በራሳቸው ስራ ጉልበት እውቀት እየሰሩ ተጠቃሚ እንዲሆኑ መደረግ አለበት የሚል ማሳሰቢያም ጭምር ሰጥተው የመጡበት ሁኔታ አለ። እንግዲህ በዚህ ረገድ አንድም የውጭ ሀገር ዲፕሎማት ወይም አምባሳደር ከመቀሌ አልፎ ወደ ሌላ ቦታ ሄዶ ጎበኘ ሲባል አልሰማንም። ከዛ እንደተመለሱ በዌብሳይታቸውም ላይ በተለያየ መልኩ እንደተገለጸው የአሜሪካ ኤምባሲ ጥሪ አድርጓል ለሶስቱም አካላት ለኢትዮጵያ መንግስት፣ ለአማራ ፋኖ እና ለኦሮሞ ላይብሬሽን አርሚ ኦላ ለሚሉት ወይም በተለምዶ ኦነግ ሸኔ ለሚባለው በተለያየ መልኩ መልእክት አስተላልፈዋል። አንደኛ ለፋኖዎች ያስተላለፉት መልእክት ሪያሊስቲክ የሆነ ወይም የሚጨበጥ ተግባራዊ የሚሆን ተጨባጭነት ያለው አማራጭ ሀሳብ ይዛችሁ ቅረቡ፣ ለመደራደር፣ ለመወያየት፣ ለመነጋገር የሚያስችል ሀሳብ ሊኖራችሁ ይገባን የሚል ጠንከር ያለ መልእክት ነበር ያስተላለፉት። እሱን ተከትሎ የፋኖ ኃይሎችም ሁለቱም የፋኖ ኃይሎች መግለጫ ወጥተዋል። እነዘመነ ካሴ ያሉበት ወይም አፋብኃ ብለው ኋላ ላይ በቋራ ሂደው ተሰብስበው የመሰረቱት የቋራ ስምምነት በሚሉት የተቋቋመው ኃይል ዘርዘር ያለ መልስ ሰጥቷል ወይም ማብራሪያ አቅርቧል። በዚህ ረገድ ቅድመ ሁኔታዎችን ነው ያስቀመጠው። በመርህ ደረጃ ሰላም ውይይቱን ድርድሩን እንቀበላለን የሚል ሀሳብ ነው ያቀረበው። ይሄ እስካሁን ከነበራቸው አቋም የተለየ እንዲሆን ያደርገዋል። ቀደም ሲል ታስታውስ ከሆነ እኛም ደጋግመን እንደተቸ ነው እና ምክር ጭምር እንደሰጠ ነው ቢያንስ ችግሮችን በሰላማዊ መንገድ በድርድር በውይይት ለመፍታት ዝግጁ ነን ማለት አለባቸው ስንል ነበረ። ነገር ግን ያበደ ሰው ጋር የተሸነፈ ካለ መንግስት ጋር የምንደራደርበት የምንነጋገርበት ምንም ሞራል የለም የሚል አይነት ሀሳብ ነበር። ከሱ ወጥተው አሁን ኦኬ በመርህ ደረጃ በሰላማዊ መንገድ ችግሩን ለመፍታት ዝግጁ ነን የሚል ጥሩ እድገት ልንለው የምንችለው በጣም የምንፈልገው የምንጠብቀውም የነበረ ነገር ብለን ልንወስደው የምንችለው ነገር ነው። ያም ሆኖ ግን ቅድመ ሁኔታዎች ደግሞ እነዚህ ቅድመ ሁኔታዎች እስከተሟሉ ድረስ የሚል አስቀምጠዋል። ይሄ የሚጠበቅ ነው። ከዛ ቅድመ ሁኔታዎቹ ላይ መነጋገር ይቻላል። ሰው ካስቀመጧቸው ዋና ዋና ቅድመ ሁኔታዎች አንዱ በዚህ በግጭቱ በጦርነቱ ምክንያት የታሰሩ የአማራ ተወላጅ እስረኞች፣ ምሁራን፣ ጋዜጠኞች መፈታት አለባቸው የሚል አንድ ቅድመ ሁኔታ ተቀምጧል። ሌላኛው መከላከያ ከክልሉ ይውጣ የሚል በሌላ አባባል ምናልባት ወደ ካምፑ ይግባ ሊባል ይችላል። ከክልሉ ይውጣ የሚለው ትንሽ አስቸጋሪ ሊሆን ይችላል። ምክንያቱም መከላከያ በየትኛውም ክልል ላይ መኖር ይችላል፣ ግን ሀገር ዳር ድንበርን ለመጠበቅ የሚያስችል ኃላፊነት አለበት። ሰው ወደ ካምፕ ይሰብሰብ፣ ወደ ድንበር አካባቢ ይሄድ አይነት ነው መልዕክቱ። ስለዚህ ዞሮ ዞሮ ግን መከላከያ አሁን እያደረገ ያለውን እንቅስቃሴ ያቆም አይነት ነው። የውስጥ ስራን መስራት የለበትም። ሰው ጦርነቱን አቁሞ ወደ ካምፑ ይግባ አይነት ነው። ሌላው በክልሉ የሽግግር መንግስት ይቋቋም፣ ፋኖ የተሳተፈበት የሌሎችም አካላት የሚሳተፉበት አማራ ክልል ላይ የሽግግር መንግስት መቋቋም አለበት የሚል አንድ ቅድመ ሁኔታ ተቀምጧል። ሌላኛው ጠንከር ያለ የሚመስለው ቅድመ ሁኔታ ምናልባትም ለመተግበር ያስቸግር ይሆናል፣ በኋላ መነጋገር ሲቻል ወደ መግባባት ይመጣ ይሆናል። ብልጽግና መዋቅር ፈርሶ ከክልሉ መውጣት አለበት የሚል ቅድመ ሁኔታ ተቀምጧል። እሱም የሆነ አይመስለኝም። ብልጽግና እንደ አንድ ፓርቲ እንደ ማንኛውም ፓርቲ ክልሉ ውስጥ ሊንቀሳቀስ ይችላል። ገዢ ፓርቲ ሊሆን ይችላል፣ ተፎካካሪ ፓርቲ ሊሆን ይችላል፣ ወይም ደግሞ የሽግግር መንግስት የጋራ የሽግግር መንግስት የሚቋቋም ከሆነ የጋራ የሽግግር መንግስቱ አካል ሆኖ እንደ ተሳታፊም እንደ መንግስትም እንደ ፓርቲም ሊንቀሳቀስ የሚችልበት እድል አለ። ሁለተኛ ወዴት ነው የሚሄደው? የአማራ ክልል ውስጥ ያለ ብልጽግና ፓርቲ የአማራ
ተወላጆች የተሰባሰቡበት ምናልባትም ከ2 ሚሊዮን በላይ አባላትና ደጋፊዎች ያሉት ነው፣ ቤተሰብ ያለው ነው። ስለዚህ እሱ ትንሽ ለመተግበርም የሚያስቸግር ይመስለኛል። ዞሮ ዞሮ ግን በንግግር በኋላ መልክ ምን ማለት ነው ይሄ እየተባለ ሊብራራ የሚችልበት እድል ይኖራል። ሌላው የመሰረተ ልማት አውታሮች የተቋረጡ በተለያየ መልኩ የተስተጓጎሉ የመሰረተ ልማት አውታሮች በተለይ ቴሌ እና መብራት፣ የመንገድ ሁኔታዎች በተሟላ መልኩ አገልግሎት እንዲሰጡ መደረግ አለበት፣ መንግስት ይህን ማከናወን አለበት የሚል ሀሳብ ቀርቧል። እኒህና ሌሎች እንግዲህ መሰረታዊ ነገሮች ብለን የሚወስድ የምንችለው እነዚህ ናቸው። በእነ እስክንድር ነጋ የሚመራው የፋኖ ድርጅት ወይም አፋሃድ የሚሉት ደግሞ የአማራ ፋኖዎች እስክንድር ነጋ በራሱ በድምፁ ነው መልእክቱን ያስተላለፈው። በአማርኛም በእንግሊዝኛም ምላሽ ሰጥቷል። አማርኛው ላይም እንግሊዝኛውም ላይ ተመሳሳይ የሆነ ሀሳብ ነው ወይም መልእክትን ያስተላለፈው። ምንድነው የእስክንድር ባጭሩ መልእክት? የአሜሪካ ኤምባሲ ያወጣውን የአሜሪካ መንግስትም እያደረገ ያለውን ጥረት እንደሚደግፍ፣ አፕሪሼት እንደሚያደርግ፣ እንደሚያበረታታ የትራምፕ አስተዳደር እያደረገ ያለው ነገር ሊደገፍ ሊበረታታ እንደሚገባው እውቅና ሰጥቷል። ከዛ ባሻገር ግን የአሜሪካ ኤምባሲ መግለጫ ከማውጣቱ በፊት እኛ ያዘጋጀነው ማኒፌስቶ አለን። ማኒፌስቶችን ላይ ይህን ሀሳብ አስቀምጠነዋል። በሰላም እንዴት ተደራድረን ችግሩን መፍታት እንደሚቻል ቅድመ ሁኔታዎች ምን እንደሆኑ እዛ ላይ አስቀምጠናል። ያን ያላገናዘበ ስለሆነ እኛ ምንም የተለየ ነገር አድርገን አንወስደውም የሚል ነው። በመርህ ደረጃ ያው እነ እስክንድር ከተለያዩ አካላትም ጋር ግንኙነት ጀምረው እንደነበረ ይታወቃል። በተለይ ከአውሮፓ ህብረት፣ ከአሜሪካ ኤምባሲ፣ ከኢጋድ፣ ከአፍሪካ ህብረት ተወካዮች ጋር ሰሜን ወሎ ዳውንት ወረዳ ውስጥ ተገናኝተው እንደነበረ የሚታወቅ ነው፣ ተዘግቧል በጊዜው። ስለዚህ ዞሮ ዞሮ የአማራ ፋኖ ሁለቱም የፋኖ ድርጅቶች ለወጣው መግለጫ ምላሽ ሰጥተዋል። ይሄ አንድ ትልቅ ለውጥ ነው ብዬ አስባለሁ። የሚበረታታ ለውጥ ተደርጎ ሊወሰድ ይችላል። በእርግጥ ይሄን ነገር ሁለት አካላት በተለያየ መልኩ ተርጉመውታል ወይም ትንታኔ ሲሰጡበት አይቻለሁ። አንደኛው በተወሰነ የመንግስት ደጋፊ የሆኑ ሚዲያዎች የፋኖን ተሸናፊ የመሆን አሁን የተሸነፉ ስለመጡ የተመቱ የተበታተኑ ስለሆነ ነው የተቀበሉት፣ የሰላም ድርድሩን እንቀበለዋለን እንላለን ያሉት የሚል ትንታኔ ሲያቀርቡ አይቻለሁ። አንዳንዶቹ ደግሞ ምናልባትም ለምሳሌ እነዘመንን ቡድን የሚወክለው መግለጫ እነሱስ ያዘጋጁት ነው ወይ? አንደኛ ፍጥነቱ፣ ሁለተኛ 3 ገጽ ነው በደንብ የተጻፈ ዌል አርቲኩሌትድ ነው፣ በእንግሊዝኛም ነው የተጻፈው። ስለዚህ ዲያስፖራው የእነሱ ደጋፊ የሆኑ ዲያስፖራዎች ወይም አንዳንዶቹ የዲያስፖራ ጀነራሎች በሚል የገለጸበት ሁኔታ አለ። ለምሳሌ ኤርሚያስ ለገሰ ያን አንስቶ አሁን ይህን መግለጫ እነ ምሬ ወዳጁ ያውቁታል ወይ? ሌሎቹም ኢቨን ዘመነ ራሱ ምናልባት አስረስ ማረ ዳምጠ አይቶት ወይም ሀሳብ ሰጥቶበት ሊሆን ይችል ካልሆነ በሚል ስፔኩሌሽን ያቀረበበት ሁኔታ አለ። ወደዛ ነገር ውስጥ መግባት ብዙ የሚጠቅም አይመስለኝም። ዞሮ ዞሮ ዲያስፖራውም እነሱን ወክሎ እስከጻፈ ድረስ ሀሳቡን አሁን ቴክኖሎጂ በጣም እንትን ነው፣ ድራፍቱን ልኮላቸው አይተው ሊመልሱ የሚችሉበት ሁኔታ ወይም ከዚህ መነሻ ሀሳብ ጆት ዳውን አድርገው ልከው ዲያስፖራዎች ደግሞ በደንብ በደረጃውን በጠበቀ እንግሊዝኛ አዘጋጅተውት ሊሆን ይችላል። ዞሮ ዞሮ ግን ምንድነው አንድ የታዘብኩት ነገር ሌሎችም አፕሪሼት ያደረጉት ለአሜሪካ ኤምባሲ መግለጫ የአማራ ፋኖ በተደራጀ መልኩ መልስ ሰጥቷል። የአሁኑ ላይ የምናየው ነገር እሱ ነው። ኢቨን የአሜሪካ ኤምባሲም የአማራ ፋኖ ብሎ ነው የገለጸው። ፋኖ የሚባል ወይ እንደዚህ ራሱን ፋኖ ብሎ የሚጠራ ምናምን ነበር ከዚህ በፊት ሲለው የነበረው። አሁን ግን እሱን ትቶ የአማራ ፋኖ ብሎ የገለጸበት ሁኔታ አለ። አየህ በተወሰነ ሰብሰብ ሲል በተወሰነ መደራጀት ሲመጣ የተወሰነ መግባባት ሲመጣ በሌላውም ዘንድ የሚኖረው ተቀባይነት በሌላውም ዘንድ የሚኖረው ተጽዕኖ ቀላል አይሆንም። አንዱ የአማራ ኃይሎች ለምንድነው ወደ አንድ የማይሰባሰቡት የሚል ትችት ጠንከር ብሎ ሲቀርብ የነበረበት ምክንያት ያ ነው። አሁንም ከሁለት ወደ አንድ የሚመጡበት አጋጣሚ የአማራን ሕዝብ ጥያቄ የአማራን ሕዝብ ፍላጎት አንድ ላይ ሆነው ወክለው የሚቀርቡበት አጋጣሚ የሚፈጠር ከሆነ እስከዚያ ድረስ ቢሄዱ ይመረጣል ተብሎ ይገመታል። ዞሮ ዞሮ ግን ከብዙ ከ8 ወይም ከዛ በላይ ከነበረ አሁን ወደ 2 ሰብሰብ ብለው
ሀሳባቸውን መግለጻቸው፣ አቋማቸውን ማሳወቃቸው ይሄ አንድ ትልቅ እድገት ተደርጎ ሊወሰድ የሚችልበት ሁኔታ አለ። ሶስተኛው የኦነግ ሸኔ ነው። ኦነግ ሸኔም የሰጠው ምላሽ አለ። የኦነግ ሸኔ ምላሽ ለየት ይላል ከፋኖዎች። ምናልባት ፋኖዎች ጋር ጎልቶ ያላነሱት የሚመስለኝ ግን መነሳት የነበረበት የመጀመሪያውም እንደውም መሆን የነበረበት ብዬ የማምነው የተኩስ አቁም ስምምነት ጊዜያዊም ይሁን አንጻራዊ የሆነ ዘላቂ የሆነ ባህሪ ያለው ዞሮ ዞሮ አንዱ እና የመጀመሪያው ቅድመ ሁኔታ መሆን የነበረበት ተኩስ አቁም ስምምነት ይፈጠር ወይም ተናጠል ተኩስ አቁም መንግስት ያውጅ ሊሉ ይችላሉ። ወይም እነሱ ተናጠል ተኩስ አቁም እናውጃለን ለዚህ ዝግጁ ከሆነ እስከ ማለት መሄድ የነበረባቸው ይመስለኛል። ምናልባት ሰራዊቱ ከክልሉ ይውጣ ሲሉ ያው ተኩስ እንደ ተኩስ አቁምም ሆኖ ይቆጠራል ብለው አስበውትም ሊሆን ይችላል። ሲስተማቲካሊ በዛ መልክ መግለጽ እንችላለን ወይም እንፈልጋለን ብለውም ሊሆን ይችላል፣ አናቅም። ሁለቱም የአማራ ፋኖች ግን ስለ ተኩስ አቁም ሲገልጹ አልሰማሁም። የኦነግ ሸኔ ለየት ይላል። ምክንያቱም የአሜሪካ መልእክትም የኤምባሲው መልእክትም ለየት ይላል። ለምሳሌ የአማራ ፋኖችን ወደ ሰላማዊ ድርድር ንቶሎ ጥያቄያችሁን፣ ችግራችሁን በሰላማዊ መንገድ ለመፍታት ራሳችሁን አዘጋጁ የሚል አይነት መልእክት ነው የነበረው። ኦነግ ሸኔን አስመልክቶ ግን ከዚህ በፊት ጀምራችሁት የነበረውን የሰላም ንግግር አስቀጥሎ አጠናክራችሁ እና ለዛ ዝግጁ ሁኑ አይነት ነው። ያን ለማድረግ እንጠብቅ የነበረው ብዙዎቻችን የባለፈው ድርድር ለምን ተቋረጠ? እንዴት ተቋረጠ? ምን ነበር ችግሩ? ምን ነበር ጠንካራ ጎኑ? እሱን ዘርዘር አድርገው ከዛ ምን ትምህርት እንወስዳለን? ስለዚህ የፌዴራል መንግስት በዛን ጊዜ እንዲህ ስላደረገ ነው ወይም እንዲህ ስለወሰነ ነው የተቋረጠው። አሁንም ከዛ ልምድ ወስደን ትምህርት ወስደን ይህን የሚያደርግ ከሆነ ለመነጋገር ለመደራደር ዝግጁ ነን የሚል አይነት መልእክት ወይ መልስ ነበር የሚጠበቀው። ግን እነሱ ያሉት ሌላውን ነገር ሳይዘረዝሩ ማዕቀብ እንዲጣልበት፣ ጫና እንዲፈጠርበት ፌዴራል መንግስት ላይ የኢኮኖሚ ማዕቀብ፣ ባለስልጣናቱም ላይ እንደዚሁ ማዕቀብ እንዲወሰንባቸው የሚያደርግ ውሳኔ ከመንግስት ከዓለም አቀፉ ማህበረሰብ ይጠበቃል። ስለዚህ የአሜሪካ ኤምባሲም ይህን ኮንሲደር እንዲያደርግ አይነት የሚያሳስብ ነው። ያው ኦነግ ሸኔ እንደተለመደው በእንግሊዝኛ ነው መግለጫውን ያወጡት፣ በኦሮምኛም ጽፈውት ሊሆን ይችላል፣ አላውቅም። ዞሮ ዞሮ ግን እነሱም እንደዚህ ሰፋ ያለ ማብራሪያ ይዘው የመጡበት ሁኔታ አለ። ግን በማብራሪያ ውስጥ ቅድም ያልኩህ የሚጠበቁ ነገሮች ተገልጸዋል ማለት ያስቸግራል። መንግስት ደግሞ በኦነግ ሸኔን እያዳከምኩ ነው እያለ ነው። በብዙ መልኩ ያው ከይዞታው እንዲነቀል ወይም ሰፋ አድርጎ ይዞት የነበረውን ቦታ እንዲለቅ አድርገናል። የተወሰነው ክፋይ እንዲገባ ወደ በአናው ስሙ በሰኝ ነጋሳ በኩል በርከት ያለ ሰራዊት ወደ መንግስት እንዲገባ የተደረገበት ሁኔታ ስላለ ያን ያህል እንደ ድሮው ጥንካሬ የለውም የሚል ግምት አለ። በሱ ምክንያት ብዙ ትኩረት የሳበ ነው ለማለት ያስቸግራል። ዞሮ ዞሮ ግን መንግስት እስካሁን የሰጠው ምላሽ የለም። ይፋዊ በሆነ መልኩ የሰጠው ምላሽ የለም። ግን የመንግስት እጅ በአሜሪካ መንግስት መግለጫ ላይ ወይ በኤምባሲ መግለጫ ላይ የመንግስት እጅ እንደሚኖርበት የምትታዘበው ኤምባሲው መጀመሪያ ለጥፎት በነበረው መግለጫው ላይ የፌዴራል መንግስቱን የራሱን ዜጎች በድሮን መደብደቡን ያቆም የሚል መልእክት ነበረው። ያ ልክ እንዳልሆነ እንግዲህ ከውጭ ጉዳይ በኩልም ኔጎሽት አድርገው ይመስለኛል ልክ በዛ መልክ መገለጽ የለበትም ምናምን የሚል ኤዲት አድርገው ወይም የአርትዖት ስራ ሰርተው የፌዴራል መንግስት ለሰላም ዝግጁ እንዲሆንና ችግሮችን በሰላም እንዲፈታ እያደረገ ያለውን ጥረት አጠናክሮ እንዲቀጥል በሚል መልክ የተተካበት ሁኔታ አለ። ከዛ አንጻር ካየኸው ያው አቀራረቡ ላይ መንግስት የራሱን መልእክት ወይም ዲፕሎማሲያዊ ስራ እየሰራ ይመስላል። ከዛ እንግዲህ በቀጣይ ምን ሊሆን ይችላል የሚለውን አብረን የምንጠብቀው ነው የሚሆነው። ለኤርትራ መንግስትም ወይም ለኢሳያስ አፈወርቂ ረዥም ዲስኩርም ሆነ ለአሜሪካ ኤምባሲ ጥሪ ምንም ያለው ነገር የለም። ምናልባት ቀስ ብሎ ምክንያት ፈልጎ በእነዚህ በሁለቱ ጉዳዮችም ላይ ምላሽ ሊሰጥ ይችላል ብለን እንጠብቃለን። አሊያ ዝም ብሎ በዝምታም ማለፍ በራሱ አንድ ምላሽ ነው ብለን ልንወስድ እንችላለን። መልካም ዶክተር፣ ያው ጠቅላይ ሚኒስትሩም ይፋዊ ጉብኝት በእንግዲህ በአውሮፓ እያደረጉ እንደሆነ ይታወቃልና
በፈረንሳይ ነበሩ ባለፈው 2 ቀናት። አሁን ደግሞ ጣሊያን ገብተዋል። እንግዲህ እሳቸውም እስኪመለሱ ምናልባት ሀሳብ ተሰብስቦም የሆነ ነገር እንጠብቃለን ብለን ተስፋ እናደርጋለን። በተለይ ደግሞ ከኤርትራ ጋር በተያያዘ የተወሰነ ምላሽም የመንግስት ኮሚኒኬሽን ይሰጣል ብለን ተስፋ እናደርጋለን እና ዝም ብሎ ቁጭ አይሉም ብዬ አስባለሁ። ሌላኛው ምናልባት በቀጣይ ክፍልም የምናነሳቸው ከዚህ ቀደም በተለይ ስለ ኤርትራ የሀገርነት ጥያቄ እንዲሁም ደግሞ የትግራይን የሀገርነት ጥያቄ ላይ ብዙ ፕሮግራሞችን ሰርተናል እና ምናልባት መለስ ብለን የምንቃኛቸው የምናነሳቸው ሀሳቦች በቀጣይ ክፍል ይዘን እንመለሳለን። በተለይ ኤርትራን በተመለከተ እንግዲህ ተመልካቾችም እንድትከታተሉን በዚህ አጋጣሚ እንናገራለን። ለዛሬ ግን አክብረውን እዚህ ስለነበረው አመሰግናለሁ ዶክተር። አመሰግናለሁ። ውድ ተመልካቾቻችን የዛሬውን ፕሮግራማችንን ያያችሁትን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ደግሞ ላደረሳቸው እንድታደርሱ በአክብሮት እንጋብዛለን። በዚህ ጉዳይ ላይ በተለይ ደግሞ ባነሳናቸው ሀሳቦች ላይ ሀሳብ፣ ጥቆማ፣ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ላይ አስፍሩልን። እንዲሁም ደግሞ በስልክ ቁጥራችን ደውሉልን፣ ወደ እናንተ መልሰን እንመጣለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ክፍለ ጊዜ ወይም ደግሞ በቀጣይ ሌሎች ፕሮግራሞችን ይዘን እንመለሳለን። ለዛሬው አብራችሁን ስለነበራችሁ እያመሰገንን መልካም ጊዜ ይሁንላችሁ።